ሰላም ወደ ኢትዮ ፍሪላንስ ቻናል እንኳን በደህና መጣችሁ። ዛሬ ለኢትዮጵያውያን ጠቃሚ የሆኑ 3 ነፃ ኤአይ መሳሪያዎችን እናያለን። እነዚህ መሳሪያዎች ለመማር፣ ለይዘት ፈጠራ እና ኦንላይን ላይ ገንዘብ ለማግኘት ሊረዷችሁ ይችላሉ። አሁን እንጀምር። አንደኛው ቻት ጂፒቲ ነው። ቻት ጂፒቲ ጥያቄዎችን የሚመልስና ይዘት ወይም ኮንተንት ለመፍጠር የሚረዳ የኤአይ መሳሪያ ነው። የዩቲዩብ ስክሪፕት፣ የብሎግ ጽሑፍ፣ የማስታወቂያ ጽሑፍ፣ የተለያዩ የኮንተንት ጽሑፎች እና ሌሎች ብዙ ነገሮችን መፍጠር ይችላል። ለጀማሪዎች በጣም ጠቃሚ መሳሪያ ነው። ሁለተኛው ካንቫ ኤአይ ነው። ካንቫ ኤአይ ዲዛይን፣ ባነር እና የማህበራዊ ሚዲያ ምስሎችን በቀላሉ ለመፍጠር ይረዳል። የዩቲዩብ ታምብኔይል እና ፌስቡክ ፖስት ለመስራት በጣም ጠቃሚ ነው። ብዙ ባለሙያዎች በየቀኑ ካንቫን ይጠቀማሉ። ሶስተኛ ካፕከት ኤአይ ነው። ካፕከት ኤአይ ቪዲዮ ለማስተካከል እና ይዘት ለመፍጠር በጣም ጠቃሚ መሳሪያ ነው። አውቶማቲክ ካፕሽን ኤአይ ድምፅ እና የተለያዩ የቪዲዮ ማሻሻያ መሳሪያዎችን ይሰጣል። ለዩቲዩብ፣ ፌስቡክ እና ቲክቶክ ይዘት ፈጣሪዎች በጣም ይጠቅማል። ዛሬ ያየናቸው 3 ነፃ ኤአይ መሳሪያዎች ለመማር፣ ለኮንተንት ክሬሽን እና ለመሳሰሉት ሥራ በጣም ጠቃሚ ናቸው። ቪዲዮውን ከወደዳችሁት ላይክ ያድርጉ። አስተያየታችሁን በኮመንት ይጻፉ። ኢቲፍሪላንስ ቻናልን ሳብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።